አሁን ወደዚህ ስመጣ አንዲት ሴትየው የሙዝ ልጣጭ አዳልጧቸው ያወድቁ መሰለህ። እባክህ ሙዝ በልቶ የሙዝ ልጣጩ መንገድ ላይ ጥላ። ታዲያ ምን ያድርግ? መቼም ቆሻሻ ተሸክሞ አይሄድ። የበላውን የሙዝ ልጣጭ ቢያንስ የሆነ ቆሻሻ ቦታ አይጥልም እንዴ? ምን ተው አድርጊልኝ። ኧረ ያለመድከው ነገር ደግሞ አለርጂ እንዳይሆንብህ። አልኮል እኮ ነው። ኦህ ለካስ አንተና አልኮል ጨርሾ ጠጪ ነህ ለማለት ነው። እንግዲህ እሱ ራስን ያለ ብጠጣም በገንዘቤ ነው። ከየት ተርፎኝ እጠጣለሁ እንጂ። የቆሻሻ መኪና ሹፌር ስለ ቆሻሻ ሳስብ ራሱ እንኳን ልጸየፈው ደሞዜ ነው ትዝ የሚለኝ። የምሬን ነው። በእርግጥ ከቆሻሻ ጋር በመዋሌ አፍንጬ ማሽተት አቆመዋል። ግን በቃ ደሞዝ 5 ቀን ሲቀረው ባላሸትም ድሮ የማውቀው ያ ሽታ ራሱ ውል ይለኛል። ይገርማል። አሁን ወደዚህ ስመጣ አንዲት ሴትየው የሙዝ ልጣጭ አዳልጧቸው ያወድቁ መሰለህ። እባክህ ሙዝ አንዱ እንከፍ እኮ ነው። ሙዝ በልቶ የሙዝ ልጣጩ መንገድ ላይ ጥላ። ሰው እንዴት የበላውን የሙዝ ልጣጭ እንዳልባሌ መንገድ ላይ ጥላ? ታዲያ ምን ያድርግ? መቼም ቆሻሻ ተሸክሞ አይሄድ። እንዴት ነው ቆሻሻ ተሸክሞ አይሄድ? የበላውን የሙዝ ልጣጭ ቢያንስ የሆነ ቆሻሻ ቦታ አይጥልም እንዴ? ምን ሆንክ? እጅን ታጠብ እንጂ። አለሙ ደግሞ ለዚህ ነው እንደ ወንጀለኛ እጅን አፈፍ ያደረከኝ። ከበላው በኋላ ታጠባለሁ። እባክህ ምን ማለት ነው? ከበላው በኋላ ታጠባለሁ ማለት ወጡ ከእጄ ላይ እንዲለቅ ነው። አየህ፣ ወንጀል ማለት ይሄ ነው። ዝም ብለህ ከምትውጥ በኋላ ላይ ወጥ ብትሸት ይሻልሃል። አቦ ልቀቀኝ፣ ርቦኛል ልብላበት። ምንም እኮ አልነካውም። ምንም አልነካውም። አይምሮ እስኪናጋ ጆሮውን ስትኮረኩር አልነበር? ስልክን 10 ስትነካካ አልነበር? አቦ ልቀቀኝ ልብላበት፣ ርቦኛል። አልበላም። ኩክን በኮረጎርኩበት እጅ ካንተ ጋር ማዕድ አልቆርስም። አቦ አካብዳለሁ። ለማንኛውም ቅርብ ወራጅ ነኝ። የት ሆስፒታል እንደምተኛ ደውለህ ንገረኝ። እሺ? ችጋራ ላለመክፈል ነው አረቅ ተነክቶብሃል። እንዴት ዋልሽ ሰብሪና? እንዴት ነህ አሌክስዬ? እስቲ አድርጊልኝ። ኧረ ያለመድከው ነገር ደግሞ አለርጂ እንዳይሆንብህ። ምኑ ነው ያለመድኩት? አልኮል እኮ ነው። ኦህ ለካስ አንተና አልኮል ጨርሾ ጠጪ ነህ ለማለት ነው። እንግዲህ እሱ ራስን ያልከው። ብጠጣም በገንዘቤ ነው። ከየት ተርፎኝ እጠጣለሁ እንጂ። ስሚ፣ ዘንድሮ እንኳን ተርፎሽ ልትጠጪ ይቅርና ቆጥበሽ ለመብላት እንኳን ይከብዳል። ደፍረሽ ለማዘዝ እንኳን ብትሞክሪ አንዳንድ እጃቸውን ያልታጠቡ ሰዎች ኮሻ ቃጤልኛ ጀርሙን ክቡራንና ክቡራት አድማጮቻችን እንደምን ሰምታችኋል? ሰላምታችንን በማስቀደም የህይወት መንገድ ፕሮግራማችንን ጀምረናል። ንጹህ አየር ተንፍሰን ንጹህ ሐሳብ ይዘን የምናስተላልፈው የህይወት መንገድ ፕሮግራማችን እንሆ ጀምሯል። እንዴት ነህ አሌክስዬ? እንዴት ነሽ ሰብሪና? አለው። ዛሬ ምን ይዘናል? ዛሬ በንጽህና ላይ ያተኮረ ንጹህ የመወያያ ርዕስ ይዘን መጥተናል። እሺ፣ የዛሬው የመወያያ ርዕሳችን ቆሻሻ ምንድን ነው? ለምንስ እንጸየፈዋለን? የሚል ይሆናል። አሪፍ ርዕስ ይመስላል። እንዴታ! አድማጮቻችን መወያያ ርዕሳችንን ሰምታችኋል። እየደወላችሁ ሐሳብ አስተያየታችሁን ስጡ። ከዛ በፊት ግን ዋናው ነገር ጤና የተሰኘውን ሙዚቃ ቴክኒሻናችን ይጋብዝልናል። አሁን አሪፍ ርዕስ አመጣ። እንዴት አሰብከው? አየሽ፣ የመወያያ ርዕሳችንን ለማምጣት ቁጭ ብዬ በማስብበት ጊዜ ልዕለ ስብዕናዬ ከፍ ብሎ ወደ ላይ ተመነጠቀ። ከተመነጠቅኩበት እየበረርኩ ዝቅ ስል የከተማዋን ቆሻሻ በዓይነ ሕሊናዬ አየሁት። ከዛም
አነባ። አለሙ በቃ አንተ ግን ሁሌ ነገር ካላረዝምክ አይሆንልህ። አንድን ነገር ለመናገር በመጀመሪያ መመሰጥ አለብሻ። አልፈልግም። ከኔ ዕውቀት መውሰድ አትፈልጊም? አመሰግናል ግን አልፈልግም። ከሙዚቃ ምርጫ በኋላ ተመልሰናል። የመጀመሪያ አድማጭ መስመር ላይ አለ። ሄሎ ሄሎ፣ እንዴት ዋላችሁ? አለን። ሐሳብህ ምንድን ነው? የኔ ሐሳብ ቆሻሻ የምትሉት ነገር ምንም አይገባኝም። እንዴት? ቆሻሻ ማንንም አይጎዳም። ባለፈው ራሱ ለኮሮና ታጠቡ ቆሻሻ ነው የሚያመጣው አሉን። እኛ ግን ምን ሆነን? ምንም አሉን። በፈጣሪ ታምር ነው የተረፍነው። አይደለም ባክ፣ ሀበሻ ቆሻሻ ስለማይገድለው ነው። እንደውም ልንገራችሁ፣ ቆሻሻ ሀብት ነው። ሀብት? አዎ፣ እኔ አሁን የወረዳችን የቆሻሻ አስወጋጅ አደራጅ ኮሚቴ ሰብሳቢ ነኝ። ባለፈው ከስሬ ካሉ የሰፈር ቆሻሻ ሰብሳቢዎች ውስጥ አንዱ በቆሻሻ ምክንያት አለፈለት፣ ተተኮሰ። ቆሻሻ የሚሰበስቡ ሰዎች በጣም ሊደነቁ ይገባል። ግን ያለፈለት ቆሻሻውን ምን አድርጎት ነው? ቆሻሻውንማ ጣለው፣ ምን ያደርግለታል? ነገር ግን ከቆሻሻው ውስጥ ከየት እንደመጣ የማይታወቅ 100,000 ብር አያገኝም መሰላችሁ? ይኸው አሁን ቢጠሩት አይሰማም። እና ቆሻሻ ሀብት አይደለም ነው የምትሉኝ? እሱማ አጋጣሚ ነው። ምንም አጋጣሚ አይደለም። ቆሻሻን ቢጸየፍ ኖሮ ይሄ ሁላ መክሊት ከየት ያገኘው ነበር? አሁንም ደግሞ አለው፣ ቆሻሻ ሀብት ነው። እሺ አድማጫችን ስለ ሀሳብ እናመሰግናለን። እኔም አመሰግናለሁ። ጀርም ያለው ጀርመን ሀገር ነው እያለን ይኸው መዘዙ እስካሁን ድረስም አለቀቀ። ባይዘዌ አሌክሲ፣ ጀርመን በጣም ንጹህ ሀገር ናት። ሰብሪና፣ ደቡብ ሱዳንም በጣም ንጹህ ሀገር ነች። እሺ ለማንኛውም አድማጮቻችን እየደወላችሁ ሀሳባችሁን ስለምትሰጡ እናመሰግናለን። ሌሎቻችሁም ደውላችሁ ሀሳባችሁን አካፍሉ። ካፍታ ቆይታ በኋላ እንመለሳለን። ሌላ አድማጭ መስመር ላይ አለ። ሄሎ፣ ሶፎንያስ እባላለሁ። እሺ ሶፊ፣ የመወያያ ርዕሳችንን ሰምተዋል? አዎ፣ ቆሻሻ በቃ ቆሻሻ ነው። እንዴት እንደምጠላ ብታዩ። ትጸየፈዋለህ ማለት ነው? መጽሔፍ ብቻ ቃላት የለኝም። ይገርማል። አሁን ራሱ መኪና እየነዳው ጎማው መንገድ ላይ የተጠራቀመ ውስጥ አይገባም መሰላችሁ? ለመኪናው እንኳን ችግር የለውም፣ እንኳን አንተን አልነካ። ኧረ መኪናዬንም ለነካው በቃ እንዴት እንደተናደድኩ። እና ምን አረክ? ወደ ቤት ተመልሼ መኪና ቀይሬ እየወጣው ነው የምደውላችሁ። ከመሄድበት ቦታ ራሱ 15 ደቂቃ አረፈርኩኝ። በምን ምክንያት? በቆሻሻ ምክንያት። ዋው፣ ጥንቃቄ ደስ ይላል። አዎ፣ በጣም ጠንቃቃ ነኝ። በቀን ውስጥ ከ50 ጊዜ በላይ ነው እጄን የምታጠበው። አድማጫችን፣ 50% ህዝብ ንጹህ የውሃ መጠጥ በማያገኝበት ሀገር ላይ አንተ 50 ጊዜ መታጠብ እንደው ትንሽ አይከብድም? ኖ አይከብድም። አይሚን የታሸገ ውሃ ላይ አይደል እንዴ? በታሸገ ውሃ ይታጠቡ እያልክ ነው? አዎ፣ ለራስ ጤና አይደል እንዴ? አድማጫችን፣ ስራህ ምንድን ነው? ስራ እንኳን የለኝም፣ ግን በአባቴ የታሸገ ውሃ ፋብሪካ ውስጥ አንዳንድ እየሄድኩ እውላለሁ። በአባቴ የታሸገ ውሃ ፋብሪካ? አዎ። እሺ ሶፊ፣ ሀሳብን ስላካፈልከን እናመሰግናለን። ኦኬ፣ እኔም አመሰግናለሁ። ወይ ጉድ! ደግሞ ብሎ በተነጠረ ውሃ ታጠቡ የሚል ይምጣብን። አየሽ አይደል ልዩነታችንን? አሁን እኮ ይሄም አባቴ ተቸግሮ አባቴ ተሰቃይቶ ውሃ ሸጦ ነው ያሳደገኝ ይላል እኮ። ውሃ ይብላው ውሃ። ፕሮግራማችን እንደቀጠለ ነው። ሌላ አድማጭ መስመር ላይ ያለ። ሄሎ፣ እንዴት ዋላችሁ? ማንም በል። ታፈሰ እባላለሁ። ስለ ቆሻሻ ያነሳችሁት ርዕስ ላይ ሀሳብ ለመስጠት ነው። እሺ፣ ቆሻሻ ምንድን ነው? ለምንስ እንጸየፈዋለን? ቆሻሻ ማለት የማንኛውም ነገር ተረፈ ምርት ነው። ግን መጸየፍ ያላችሁት ለእኔ አይሰራም። እንዴ ቆሻሻ አይደል እንዴ? ቢሆንስ? ሲጀመር እኮ ቆሻሻ አልነበረም። አገልግሎቱ ከሰጠ በኋላ ነው የቆሸሸው። በዛ ላይ በተለይ ለእኔ እንጀራዬ ነው። ስራህ ምንድን ነው ታፈሰ? የቆሻሻ መኪና ሹፌር ነኝ። ስለ ቆሻሻ ሳስብ ራሱ እንኳን ልጸየፈው ደሞዜ ነው ትዝ የሚለኝ።
የምሬን ነው። በእርግጥ ከቆሻሻ ጋር በመዋሌ አፍንጬ ማሽተት አቆመዋል። ግን በቃ ደሞዝ 5 ቀን ሲቀረው ባላሸትም ድሮ የማውቀው ያ ሽታ ራሱ ውል ይለኛል። ይገርማል። ያንተ ከሥራ ጋር ስለሚገናኝ አንፈርድብህም። ቆሻሻ ጥሩ ነው እያልኩ ሳይሆን ቤተሰቤን የማስተዳድረው በሱ ስለሆነ ለእኔ መጸየፍ አማራጭ አይደለም ማለት ነው። አመሰግናለሁ። አድማጫችን ሐሳቡን አካፍሎናል። እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ እንመለሳለን። እኔ ደሞዜ ትዝ የሚለኝ አከራዬ ደጋግሞ ሰላም ሲሉኝ ነው። ሰላምታ ምን ችግር አለው? እናቴ አንቺ የት ይገባሻል? ደጋግሞ ሰላም አሉኝ ማለት አንተ ሰውዬ የቤት ኪራይን አታመጣም በማለታቸው እኮ ነው። ዋው! የራሳችሁ የምስጢር ኮድ አላችሁ? አዎ፣ እንደ ወታደር። ካፍታ ቆይታ በኋላ ተመልሰናል። አድማጭ መስመር ላይ ገብቷል። ሄሎ ሄሎ፣ የወብ መንገድ ፕሮግራም ነው። ልክ ነህ። ማን እንበል? ታዬ ይባላለሁ ከጦር ኃይሎች። እሺ ታዬ፣ ሐሳብህን ታካፍለን? እሺ፣ በመጀመሪያ ያነሳችሁትን የመወያያ ርዕስ ሳላደንቅ አላልፍም። ስቀጥል መልካም የሆነ ነገርን የሚሸፍንና የሚያጠፋ ነገር ሁሉ ቆሻሻ ነው። ትንሽ ሰፋ አድርገህ ልትነግረን ትችላለህ? አዎ፣ ቆሻሻ የምንለው መልካም የሆነ ገጽታን የሚሸፍን ወይ ደግሞ የሚያጠፋ ማንኛውንም ነገር ማለት ነው። የምንጸየፈው ደግሞ ስለማያስፈልገን ነው። ይሄ ማለት በአስተሳሰብ ስንወስደው ጠንካራ ሰራተኛ ሆነን ለሰው ጥሩ የምናስብ ሆነን ነገር ግን ትንሽዬ መጥፎ ነገር ካሰብን ያቺ መጥፎ ወይም ቆሻሻ ባህሪያችን ትልቁን ጥሩነታችንን ሸፍናው ትጎላለች፣ የእኛም ማንነት ታዛባለች። ስለዚህ ቆሻሻን መጸየፍ አለብን። ይህን ግን ማጥፋት አይቻልም። ይቻላል እንጂ ለሁሉም ነገር መነሻው አስተሳሰብ ነው። አያችሁ፣ ውስጣችን ቆሻሻን የማይፈልግና የሚጠየፍ ቢሆን ይሄም ርዕስ ለመወያያ እዚህ አይቀርብም ነበር። በደንብ ታብራራለን አድማጮች። እሺ፣ ምን መሰለሽ፣ የአስተሳሰብ ቆሻሻነት እንዳለ ሆኖ በዚህ ምድር ላይ እስከኖርን ድረስ ቆሻሻ ይጠፋል ማለት አይቻልም። ምክንያቱም የምንጠቀማቸው እያንዳንዱ ነገሮች ተረፈ ምርት ያላቸው ናቸው። ያ ደግሞ በሌላ ቃል ሲገለጽ ቆሻሻ ማለት ነው። ይሄ የዓለም ሀቅ ነው። ይህንን ተረፈ ምርት ግን ያደጉት ሀገራት ታዳሽ ኃይል እያደረጉ ለተለያየ ነገሮች ሲጠቀሙበት እናያለን። ይህንን ሀሳብ የፈጠረው ማንም ሳይሆን የሰው ልጅ ጭንቅላት ነው። ስለዚህ እኛስ ይህንን ከማድረግ ምን ያግደናል? ምናልባት ታዳጊ ሀገር መሆናችን ይሆን? ይሄ ምክንያት ሊሆን አይችልም። ምክንያቱም ከ40ና ከ50 ዓመት በፊት ጃፓን ከኛ የባሰች ሀገር ነበረች። ነገር ግን ይህንን ታሪክ ለውጠውታል። አሁን ግን እንደውም በቅርቡ ካያችሁ በዓለም መድረክ ላይ ስቴዲየም ገብተው ኳስ ከተከታተሉ በኋላ የጣሉትን ቆሻሻ እንዴት አጽድተው እንደወጡ አሳይተው ለብዙ ሀገራት ምሳሌ እንደሆኑ አይተናል። ልክ ነህ። ጃፓን ውስጥ የትኛውም አይነት ካምፓኒ የጽዳት ሰራተኛ እንደሌለው የሆነ መረጃ ላይ አንብቤያለሁ። ትክክል ነሽ። አየሽ፣ ጃፓን ምንድን ነው ያደረገችው ብለን ብንጠይቅ መልሱ ቀላል ነው። የህዝቡ አስተሳሰብ ላይ ነው የሰራችው። ቆሻሻ መጣል ነውር እንደሆነ ገና ከህፃንነታቸው እያስገነዘበች አሳደገች። ስለዚህ አሁን ያ ልፋት ውጤታማ ሆኖ ለፍሬ በቅቷል። እኛስ ምን ማድረግ አለብን ብለህ ታስባለህ? በቀላሉ የጃፓንን ምሳሌ መውሰድና መተግበር እንችላለን። ከዛ በፊት ግን የሚቀድመው ንጽህና ለራስ መሆኑን መገንዘብ መቻል ነው። መቆሸሽ ከድህነትና ከሀብት ጋር አይገናኝም። እኔ የራሴን ንጽህና ከጠበቅኩ የአካባቢንም ንጽህና እንደጠበቅኩ ይቆጠራል። የግድ ውድ የንጽህና መጠበቂያ አያስፈልግም። የገጠር ህዝብ እኮ ወንዝ ዳር ነው በእንዶድ ልብሱን ጨቅጨቅ አርጎ አጥቦ ዝንጥ ብሎ ነጭ በነጭ ለብሶ የሚወጣው። አዎ፣ ዘመቻም በነጭ ልብስ ነው። እንግዲህ አስቡት፣ በዛ ዘመንም አባቶቻችን ንጹሖች ነበሩ። ስለዚህ አሁንስ ምን ያቅተናል? አስተሳሰባችንን ካስተካከልን፣ ራሳችንን ካጸዳንና ለቆሻሻ መጥፋት ሁሉም የራሱን ሚና ቢወጣ የሚመጣው ውጤት ትልቅ ነው። በጣም ትልቅ ሀሳብ ነው ያነሳው አድማጫችን። እናንተም ትልቅ ርዕስ ነው ያነሳችሁት። በመጨረሻ የምታስተላልፈው መልእክት አለ አድማጫችን? በመጨረሻ ማለት የምፈልገው ነገር ቆሻሻን ስለመጸየፍ ከምናስብ ይልቅ ንጽህናን ስለመውደድ ብንተጋ ሁሉም ነገር ይስተካከላል እላለሁ። በጣም ጥሩ መልእክት ነው አድማጫችን። በጣም እናመሰግናለን አድማጫችን። እኔም አመሰግናለሁ። ፕሮግራማችን ወደ መገባደጃው ደርሷል። ሙዚቃ ጋብዘን ከወዲሁ እንሰናበታለን። ንጽህናን ባህላችን እናድርግ። አዎ፣ ሰብሪና እንዳለችው ንጽህናን ባህል እናድርግ።
ደህና ቆዩ።